ፌመስ እስክትሆን ብቻ አታገለግለውም። እውቅናህን ትተህ ትከተለዋለህ። ብልጥግናን ትተህ ትከተለዋለህ። እግዚአብሔር የሚባርክ በረከቱ ላይ እንድትጣበቅ ሳይሆን ከራሱ ከእግዚአብሔር ጋር እንድትጣበቅ ነው። ዛሬ አንድ በረከት ልባርካችሁ። ከበረከታችሁ ጋር የሚያጣብቃችሁ ሳይሆን የሚመጣላችሁ በረከት ከእግዚአብሔር የሚያጣብቃችሁ ይሆንላችሁ። ጌታው ምን አይነት ትውልድ እየፈለገ እንደሆነ ታውቃላችሁ? ትተው የሚከተሉ ትውልዶች፣ ክብራቸውን ትተው፣ ነገራቸውን ትተው፣ የጠበቁት የሆነላቸውም ትተው። ሃሌሉያ። አገልግሎት ተስፋ የቆረጠ ሰው ምርጫ እንዳይመስላችሁ። ጌታን መከተል ተስፋ የቆረጠ ሰው ምርጫ አይደለም። ተስፋ እያለን እንከተለዋለን። ነገሩ ስላልሆነ አይደለም፣ እየሆነልን እንከተለዋለን። እየተፈጸመልን እንከተለዋለን። ለመባረክ አይደለም፣ ተባርከን እናገለግለዋለን። የሆነ ነገር እስኪሆንልን አይደለም፣ ሆኖልን እናገለግለዋለን። ጴጥሮስ ሌሎቻችን ብንሆን የሆነ ምን ጠይቀው ምን ጸልየው ሌሊቱን ሙሉ የለፋንበት ነገር እጃችን ላይ ገብቶ በቃ ስንገረም ስንደነቅ እንውላለን። ጴጥሮስ ግን እንደዚህ አለ፣ ይሄ ታንኳ በአሳ የሞላው እስከ ዛሬ ህይወቴ ላይ ተደርጎ አያውቅም። የስ ይሄ ሚራክል ነው። አሜን ነው ወይ? ይሄ ተአምራት ነው። ግን አለ ሃሌሉያ፣ ጌታ ወደኔ ታንኳ የመጣው ዝም ብሎ በአሳ ሊሞላኝ አይደለም፣ ህይወቴን በክብር ሊሞላው ነው። ዘመኔን በክብር ሊሞላው ነው። ሃሌሉያ። ሁሉን ትተው ተከተሉ። ዛሬ በጌታ በኢየሱስም እጃችሁ ላይ የሚመጣ ሚራክል አለ፣ ግን ትታችሁ ትከተሉታላችሁ። ህይወታችሁ ላይ የሚመጣ የጸሎት መልስ አለ፣ ግን ትታችሁ ትከተሉታላችሁ። እስከ ትዳር ድረስ ጌታን አታገለግሉትም። እስከ ልጅ አታገለግሉትም። ውጪ እስከ መሄድ አታገለግሉም። ሃሌሉያ። የትም ብትሄዱ ሁሉ ይቀልባቸዋል። የትም አይነት በረከት እጃችሁ ላይ ቢገባ ይቀልባቸዋል። የማይቀልብን ህይወት የእግዚአብሔር ክብር ነው። እሺ የሉቃስ ወንጌል ምዕራፍ 5 ቁጥር 1 ላይ ያለውን ክፍል አብረን የእግዚአብሔርን ቃል እንከፋፈላለን። ህዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳጥሬት ባህር ዳር ቆሞ ነበር። በባህርም ዳር ቆሞ የነበሩ ሁለት ታንኳዎች አየ። ዛሬ መልእክቴ እዚህ ጋር ነው። አሜን። ወዳንተ ወደ ነበረው ጉዳይ ጌታ ይመጣል። ግን የእግዚአብሔር ቃል እንደዚህ ይላል፣ የስምዖን ወደ ነበረችው ታንኳ መጣ ይላል። ሃሌሉያ። ዛሬ ምን አለኝ መሰላችሁ? ጌታ በማለዳ ወደ እናንተ ወደ ሆነው ጉዳይ እመጣለሁ። ከብዙዎች መካከል ሃሌሉያ፣ ከብዙ ርዕሶች መካከል፣ ከብዙ ጸሎቶች መካከል፣ ከብዙ ጥያቄዎች መካከል፣ ከብዙ ሰዎች መካከል ጌታ ወደ አንተ ጉዳይ ይመጣል። ጌታ ወደ አንቺ ጉዳይ ይመጣል። ስምዖን መረብ እያጠበ ነው ያለው። ምክንያቱም በራሱ ጥሮ ሌሊቱን ሙሉ ጥሮ ምንም የያዘው አሳ የለም። ስለዚህ እንደ ማንኛውም አሳ አጥማጅ ተስፋ ቆርጦ መረቡን እያጠበ ነው። ሃሌሉያ። የዛሬው ግን ይለያል። ሃሌሉያ። ሌሊቱን ባዶ ያደረገው ጌታ ቀኑን ሊሞላለት አዘጋጅቶለት ነበር። ዛሬ እግዚአብሔር ምን አለኝ መሰላችሁ? ወደ እናንተ ወደ ሆነው ጉዳይ እመጣለሁ። ምን አይነት ጉዳይ ይዛችሁ ነው የመጣችሁት? ምን አይነት ጉዳይ ውስጥ ነው ያላችሁ? ሰሞኑን ጌታ ወደ እናንተ ወደ ሆነው ነገር ይመጣል። ሃሌሉያ። ስለዚህ ወደ ስምዖን ወደ ሆነው ምን መጣ ይላል? ታንኳ መጣ ይልና ከምድር ምን እንዲያደርገው ጠየቀው? ፈቀቅ እንዲያደርገው ጠየቀው። ሃሌሉያ። ኢየሱስ ጌታ ነው። በታንኳውም ተቀምጦ ህዝቡን ምን ይል ነበር? ያስተምር ነበር። የስምዖን ታንኳ የተፈለገው ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ለራሱ ፕሮግራም ህዝብ ያስተምርበት ዘንድ ቃሉ ይነገርበት ዘንድ ሃሌሉያ። ዛሬ ጌታ ምን አለ መሰላችሁ? ኢየሱስ ጌታ ነው። የናንተ ወደ ሆነው ምርጦቹ ወደፊት መተው እናንተ ወደ ኋላ የቀራችሁ የሚመስላችሁ ሰዎች ጌታ የናንተ ወደ ሆነው ይመጣል። ሃሌሉያ። ስለዚህ ምን አለው እግዚአብሔር? ከሁሉም ታንኳ መካከል ሃሌሉያ፣ ፕሊስ አንተ ታንኳ ላይ ቆሜ ልስበክ ሲለው ስምዖን እንኳን አንተ ሰብከህበት ሃሌሉያ፣ እንኳን አንተ ቆመህበት፣ እኔ እንኳን ብዙ ደክሜበት አልሆነም፣ ግን አንተ ከፈለከው ውሰደው። ሃሌሉያ። አንተ ልትጠቀምበት ከፈለክ ተጠቀምበት አለው። ሰጠው ታንኳውን ለጌታ፣ ለዚህ የክብር ንጉስ። ሃሌሉያ። ዛሬ ጌታ ምን አለ መሰለህ? ታንኳችሁን ትሰጡታላችሁ ለጌታ። ብዙ ተሞክሮበታል፣ ደክሟችኋል፣ ትሰጡታላችሁ ለጌታ። ጌታ እንዴት ሊጠቀም እንዳለ ያውቃል። ጌታ እንዴት አድርጎ ሰዎችን ሊሰራ እንደወደደ በዛ ያውቃል። አሜን። ስለዚህ ምን አደረገው ይላል? ሰጠው ይላል። ታንኳውን ምን አደረገው? እስቲ ታንኳዬን ሰጥቼዋለሁ በሉ።
ለተአምራቱ ሰጥቼዋለሁ በሉ። ለተአምር ሰሪው ሰጥቼዋለሁ በሉ። ኢየሱስ ለዘላለም ጌታ ነው። ከዛ ምን ይላል? በታንኳም ተቀምጦ ህዝቡን ምን ይል ነበር? ያስተምር ነበር። ነገሩን ከጨረሰ በኋላ ዣጋዳላባሲያ ስብከቱን ከጨረሰ በኋላ አገልግሎቱን ከጨረሰ በኋላ ይላል። ኢየሱስ ለዘላለም ጌታ ነው። ስምዖንን ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ሃሌሉያ ሌሊቱን ሙሉ አድረን ስንደክም ምንም አልያዝንም። ነገር ግን እዚህ ጋር ነው በቃ መልእክት ያለው። ነገር ግን በቃል መረቦቹን እጥላለሁ። ዛሬ እንደዚህ እንድትሉ ፈልጋለሁ። እንደ እግዚአብሔር ቃል በሉ እስቲ አንዴ። ነገሬን እጥላለሁ፣ ጉዳዬን እጥላለሁ። እንደኔ አይደለም በሉ እስቲ። እንደ ጩኸቴም አይደለም በሉ፣ እንደ ትግሌም አይደለም፣ እንደ ቃልህ። ታንኳ ባዶን አይመለስም። ቆሜ ሰብኬበታለሁ። እኔ የቆምኩበት ቦታ ደግሞ የበረከት ነው አለ። ሃሌሉያ። እንኳን ለሰው እግዚአብሔር ለታንኳ ክሬዲት ሰጠና መረባቸው በአሳ ሞላ፣ ታንኳው በአሳ ሞላ። ደሞ ላንተ ሃሌሉያ። ለታንኳ ክሬዲት የሰጠ ጌታ ደሞ ላንቺ አገልግለኸው በፊቱ በታማኝነት ሆነ ምንም ብትደክም እግዚአብሔርን ፈልገ ከሆነ እግዚአብሔር የሚረሳ አምላክ አይደለም። ዋጋ አለው እግዚአብሔር። ሃሌሉያ። ዘመን አለው እግዚአብሔር። ሃሌሉያ። ግን ለማን ነው እግዚአብሔር ጊዜ ያለው? እንደ ቃልህ ለሚል። እስቲ ዛሬ እንደ ቃልህ በሉት። አምጪዋለሽ ጌታ፣ እንደ ቃሉ ስጪው። ልውሰደው አለህ ጌታ፣ እንደ ቃሉ ስጠው። አሜን ነው ወይ? አሜን ነው ወይ? አብርሃም ልጅን ስጠኝ የምትወደውን፣ እንደ ቃልህ እሰጥሃለሁ። ሃሌሉያ። አልወስድም ከእጅህ። ሃሌሉያ። አንተ ፈልገኸው እኔ ጋር የሚረባ ነገር የለም። ሃሌሉያ። ከኔ በላይ አንተ እጅ ላይ ነገር ማባዛት ይቻላል፣ ነገር መቀየር ይቻላል። ሃሌሉያ። ዛሬ ጌታ ከናንተ ጫንቃ፣ ከናንተ የጸሎት ርዕስ፣ ከናንተ ትግል ወስዶ እጁ ላይ የሚያስተካክለው ጉዳይ ለኔ ነው የሚል አንድ አማኝ ካለ ጮኸ አሜን ይላል። ሃሌሉያ። ስለዚህ እንደዚህ ያላቸው ጌታ ለጌታ እኮ መልስ ስምዖን ሌሊቱን ሙሉ ስንደክም ነው ያደረው። ሙሉ ሌሊቱን አንድ አሳ አላተረፍንም ሲለው፣ አሁን ግን አንተ ካልክ እንደ ቃል መረባችንን እንጥላለን። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ስምዖን መልሶ ሌሊቱን ሙሉ አድረን ስንደክም ምንም አልያዝ፣ ነገር ግን በቃልህ መረቦችን እጥላለሁ አለው። ይህም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረባቸው ተቀደደ። በሌላም ታንኳ የነበሩ ጓደኞቻቸው መጥተው ሃሌሉያ ኢየሱስ ጌታ ነው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖንም ጴጥሮስ ግን ሃሌሉያ ይህም ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝ፣ ከኔ ተለይ አለው። ስላጠመዱት አሳ እርሱ ከእርሱም ጋር የነበሩ ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልደረቦች የነበሩ የዘብዴዎስ ልጅ ያዕቆብ ዮሐንስም ተደነቁ። ኢየሱስም ስምዖን አትፍራ፣ ሃሌሉያ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳውም ወደ ምድር አድርሰው ሁሉን ትተው ተከተሉት። ዛሬ ሃሌሉያ ዣጋዳላባሳታላ ይውላችሁ። ይሄን ተናግሬ ልጨርስ። የብዙ ሰው ብሌሲንግ በረከቱ ማለቴ ነው። ሃሌሉያ የብዙ ሰው በረከት የጠየቀበት የጸለየበት በእግዚአብሔር እጅ ተአምራት ሲሰራበት ምን ያደርገዋል መሰላችሁ? ጉዳዩ ይዞት ይጠፋል። ከእግዚአብሔር ቤት ይዞት ይጠፋል። ስለ ቅባት የጸለየ ሰው ሁሉ ከቅባት ጋር አብሮ ከቀጠለ ከእግዚአብሔር ጋር ቀጠለ ማለት አይደለም። አንዳንድ ሰው ቅባትን የሚፈልግበት ፐርፐዝ አለው። የሆነ ቦታ ላይ ደርሳ ከእግዚአብሔር ጋር ኮሚኒኬሽን ያቆማል። አንዳንድ ሰው ጌታ ፋይናንሻሊ እንዲባርከው ይጸልያል። ልክ ያ በረከት ባገኘው ጊዜ የለም ዋናውን ይተወውና ነገሩ ላይ ጠልቆ ይገባል። የሚገርማችሁ ግን የጴጥሮስ ሃሌሉያ ጉዳይ ዝም ብሎ የብሌሲንግ ጉዳይ አይደለም፣ የማቴሪያል ጉዳይ አይደለም። ሃሌሉያ አሳ የማጥመድ ብዙ ኤክስፒሪየንስ አለው ይሄ ሰውዬ። ሃሌሉያ ትላንትና ባዶ አድርጎ ዛሬ መርከቡን በአሳ የሞላው ጌታ አሳ በአሳ ላይ ያደረገው እንዳልሆነ ገብቶታል። ከአሳው በላይ ሰውየው ለእግዚአብሔር ፕሮግራም ተፈልጓል። እግዚአብሔር ብዙ ትውልድን ወንጌል እንዲሰብክለት ፈልጎታል። ስለዚህ እንደዚህ ያለ ሃሌሉያ ይሄ በረከት ካንተ አያስቀረኝም እንደውም አለና ሁሉን ትቶ ምን አሉ ጌታው ምን አይነት ትውልድ እየፈለገ እንደሆነ ታውቃላችሁ? ትተው የሚከተሉ ትውልዶች ትተው ሃሌሉያ ትተው ክብራቸውን ትተው ነገራቸውን ትተው የጠበቁት የሆነላቸውን ትተው ሃሌሉያ
አገልግሎት ተስፋ የቆረጠ ሰው ምርጫ እንዳይመስላችሁ። ጌታን መከተል ተስፋ የቆረጠ ሰው ምርጫ አይደለም። ተስፋ እያለን እንከተለዋለን። ነገሩ ስላልሆነ አይደለም፣ እየሆነልን እንከተለዋለን፣ እየተፈጸመልን እንከተለዋለን። ፌመስ እስክትሆን ብቻ አታገለግለውም። ለምን? አንተ ስምን እግዚአብሔር በምድር ቢያገነው ካንተ የሆነ ምንም ነገር እንደሌለ ስለገባ እውቅናህን ትተህ ትከተለዋለህ። ብልጥግናን ትተህ ትከተለዋለህ። ሃሌሉያ። እግዚአብሔር የሚባርክ በረከቱ ላይ እንድትጣበቅ ሳይሆን ከራሱ ከእግዚአብሔር ጋር እንድትጣበቅ ነው። ዛሬ አንድ በረከት ልባርካችሁ። ሃሌሉያ። አጥማጅ አርጎ ይውላችሁ ከበረከታችሁ ጋር የሚያጣብቃችሁ ሳይሆን የሚመጣላችሁ በረከት ከእግዚአብሔር የሚያጣብቃችሁ ይሆንላችሁ። በኢየሱስ ስም ከዋናችሁ የሚያጣብቅላችሁ ይሆንላችሁ። አሜን በሉኝ። ግን እንደገና ድገሙና አሜን በሉኝ። ሲያን ጩሁና እንደ አሜን በሉ ሲያን። ሃሌሉያ። ጎሎብን ብቻ አይደለም ሞልቶልን ጌታን እናገለግለዋል። ለመባረክ አይደለም ተባርከን እናገለግለዋል። የሆነ ነገር እስኪሆንልን አይደለም ሆኖልን እናገለግለዋል። ድገሙና አሜን በሉ ሲያን። ሃሌሉያ። ጴጥሮስ ሌሎቻችን ብንሆን የሆነ ምን ጠይቀው ምን ጸልየው ሌሊቱን ሙሉ የለፋንበት ነገር እጃችን ላይ ገብቶ በቃ ስንገረም ስንደነቅ እንውላለን። ጴጥሮስ ግን እንደዚህ አለ፣ ይሄ ታንኳ በአሳ የሞላው እስከ ዛሬ ህይወቴ ላይ ተደርጎ አያውቅም። የስ ይሄ ሚራክል ነው። አሜን ነው ወይ? ይሄ ተአምራት ነው። ግን አለ ሃሌሉያ፣ ጌታ ወደ እኔ ታንኳ የመጣው ዝም ብሎ በአሳ ሊሞላኝ አይደለም፣ ህይወቴን በክብር ሊሞላው ነው። ዘመኔን በክብር ሊሞላው ነው። ሃሌሉያ ሃሌሉያ። የብዙ ሰው ሜንታሊቲ እንደዚህ ነው። ጌታን የሚያገለግሉ ሰዎች ወይ ትምህርት ያልተሳካላቸው ወይ ተስፋ የቆረጡ ወይ የሆነ ነገር ያልሆነላቸው ብሎ ያስባል። ግዴላችሁም። ሃሌሉያ። ጌታ ምስኪኑንም ከአመድ ያነሳዋል። አሜን ነው። ሃሌሉያ። ለራሱ ክብር ይጠቀምበታል። ቤተ መንግስትም ገብቶ ለራሱ ክብር ይጠራል እግዚአብሔር። ስለዚህ የእግዚአብሔር የጥሪ ጉዳይ እንጂ ሃሌሉያ ያለ መሳካት ጉዳይ አይደለም። አሜን ነው። ሁሉን ትተው ተከተሉ። ዛሬ በጌታ በኢየሱስም እጃችሁ ላይ የሚመጣ ሚራክል አለ፣ ግን ትታችሁ ትከተሉታላችሁ። ህይወታችሁ ላይ የሚመጣ የጸሎት መልስ አለ፣ ግን ትታችሁ ትከተሉታላችሁ። እስከ ትዳር ድረስ ጌታን አታገለግሉትም። እስከ ልጅ አታገለግሉትም። ውጪ እስከ መሄድ አታገለግሉም። ሃሌሉያ። የትም ብትሄዱ ሁሉ ይቀልባቸዋል። የትም አይነት በረከት እጃችሁ ላይ ቢገባ ይቀልባቸዋል። ሃሌሉያ። የማይቀልብን ህይወት የእግዚአብሔር ክብር ነው። በእውነት እውነቴን ነው የምላችሁ። አሜን ነው። አሜን ነው ወይ? አሜን ነው ወይ? እጃችሁ ላይ ገንዘብ እጥረት አለ። እግዚአብሔር ከገንዘብ ከኢትዮጵያ ገንዘብ በዶላር አይባርካችሁም። ያም ይቀልባችኋል፣ ያም ከእጃችሁ ይጠፋል። በቃ ምንድን ለምን መጣው ለምንድን የጸለይኩት ትላላችሁ። አንዳንድ የጸሎት መልስ ተመልሶላችሁ ራሱ ይቀልባችኋል። እንደዚህ ነው የሆነለት ስምዖን ጴጥሮስ። ሃሌሉያ። ብዙ ኤክስፒሪየንስ አለኝ። የዛሬው ሚራክል ነው። ጌታ ታንኳዬን ሞልቶታል። አግዙኝ ሁሉ ብዬ ጎረቤት ጠርቻለሁ። ሃሌሉያ። ከኔ ድካም የእግዚአብሔር ቃል አሸንፏል። አሁንም ግን እተውለታለሁ አለ። እሱን እከተለዋለሁ አለ። ሃሌሉያ። እጄ ላይ ካለው ይልቅ ልቤ ላይ ያለው የእግዚአብሔር ዓላማ ይበልጣል። ዛሬ ለሆነ ሰው መልእክት እየነገርኩት ነው። ሁሉን ትተከተለዋል። እንደ ቃሉ የሚመጣልህ ነገር እንደዛ ነው። አሜን ነው ወይ? እንደ ቃሉ የሚመጣልህ ነገር እንደዛ ነው የሚያደርገው። ይሄ ብርቅ አይሆንብህም፣ ድንቅ አይሆንብህም። ይልቁኑ እንደ ቃሉ ሁሉን ትተከተለዋል። በኢየሱስም በዚህ በረከት ባረኳችሁ። ጌታ እኮ ነው የምትሉት ነገር በቅርብ ህይወታችሁ ላይ ይሆናል። እንደ ነቢይ ኮንፌስ ላድርግ። ሃሌሉያ። ይሄ የእግዚአብሔር እጅ ነው የምትሉት ነገር ህይወታችሁ ላይ በቅርብ ይሆናል። የዛኔ ግን ትታችሁ ትከተሉታላችሁ። የዛኔም አቋማችሁን አትቀይሩም። ሃሌሉያ። የሚገርም ነው። ጌታ እንደዚህ ያለው ሃሌሉያ። አንተ እስከ ዛሬ አሳን ያጠመድከው ስሞናል፣ አሁን ግን ሰዎች ታጠምድልኛል። ጃላ ፕራዳ ጋባሲያ። እስከ ዛሬ አሳ ነበር የምትለው፣ አሁን ወንጌል ትላለህ። ሃሌሉያ። እስከ ዛሬ ሽታ መዓዛ ውሃው ጋር የተገናኘ ነው፣ አሁን ግን ህልውናዬን መገኘቴን ትሸተዋለህ አለ። ሃሌሉያ። ኢየሱስ ለዘላለም ጌታ። እንዴት ደስ ይሉኛል መሰላችሁ። አሜን። እንዴት ደስ ይሉኛል ክብራቸውን የሚጥሉ ሰዎች። እንዴት ደስ ይሉኛል እውቀት እያላቸው እውቀታቸውን የሚጥሉ ሰዎች። አሜን ነው ወይ? የሆነ ነገራቸውን ጥለው ለእግዚአብሔር ክብር የሚወርዱ ሰዎች። እግዚአብሔር በነዛ ሰዎች ላይ ኃይሉን ይገልጣል። ሃሌሉያ። ስለዚህ ሌላ ስፍራ ላይ እንደውም እዚህ እኔ ያነበብኩት ክፍል ላይ ነው። ሌላ ስፍራ ላይ ጌታ እኮ ነው ይላሉ። ማላባሻ ፕራዳጋ ባሲያ ታላባዬ። ሃሌሉያ። አጠገባችሁ ያለው ሰው የእግዚአብሔር ክብር በሉት ሲገለጥ ወይ ተአምራት ሲገለጥ በሉት። ሰው አያሳይህም፣ ራስህን ነው የሚያሳየህ። ጌታን ታየዋለህ ከዛ በሉት። አሜን ነው። ጴጥሮስ እንደዚህ አለ፣ ወየው አለ፣ እኔ ኃጢአተኛ ነኝ አለ።
ሃሌሉያ! ምን አገናኘው? ሃሌሉያ! ሰውየው ከአሳው ጋር እንዳልሆነ ጉዳዩ ገብቶታል። ሃሌሉያ! ኖ አለ። ይሄ የመጣው ጌታ ከብዙ ታንኳዎች መካከል የኔ ታንኳ የተፈለገበት አንድ ሪዝን አለ። ሃሌሉያ! ይሄ የክብር ንጉስ እኔን ፈልጎኛል። ይሄ የክብር ንጉስ በኔ ሊታይ ፈልጓል። ወንጌል በኔ ሊቀጥል ተፈልጓል አለ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ስለዚህ ራሴን እንቃለሁ አለ። እኔ ኃጢአተኛ ነኝ ጌታ ሆይ ስለ ና አለ። ሃሌሉያ! ጌታ እኮ ይወዳል እኔ ደካማ ነኝ የሚለውን ታውቃላችሁ። ይሄን ጌታ እኮ ይወዳል አቅም የለኝም የሚለውን እንዳይመስላችሁ። ጌታ ይወዳል ምንም የለኝም ጌታ ሆይ ባዶ ነኝ የሚል ሰው አቤት ጌታ እንዴት እንደሚያስደስተው። ጌታ ቤት ስትመጡ፣ ጌታ ፊት ስትመጡ የምትኮፈሱ ሰዎች ትታለፋላችሁ። ጌታ ቤትና ጌታ ፊት ባዶ የምትሆኑ ሰዎች ትሞላላችሁ። እውነቱንና ሚስጥሩን ልንገራችሁ። ጌታ እንደዚህ አለ፣ የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ቤት ምን አይነት ነው አለና በቃሌ ወደሚንቀጠቀጥ ወደዛ ሰው ምን እላለሁ አለ እመለከታለሁ። ጌታ ባዶ ነገር ይወዳል። በርታ ጠገባች ያለን ከታንኳ ጀምሮ ስምዖንም ሁሉ ባዶ። አሜን። ስምዖን ታንኳ ብቻ አይደለም ራሱን ባዶ አደረገለት ለጌታ። ባዶ ነኝ እኔ ኃጢአተኛ ነኝ አለ። ሃሌሉያ! እኔ ደግሞ የኃጢአተኞች ወዳጅ ነኝ። ሃሌሉያ! እኔ ደግሞ ኃጢአተኛውን ላድን የመጣው ነኝ። እኔ ደግሞ ኃጢአተኛውን ኃጢአቱን አጥቤ ልገለጥበት የመጣው ነኝ አለ። ና አለው። ሃሌሉያ! ሰዎችን ታጠምድልኛለህ አለ። እኔ ጌታ ምስክሬ ነው የምላችሁ። ጌታ በሚገርም ሁኔታ በሚራክል የሚያስወጣችሁ ሰዎች አላችሁ። በውርደት አይደለም የምትወጡት፣ በድንጋጤ አይደለም የምትወጡት። በብዙ ሚራክል ጌታ ከፊታችሁ ይወጣል። በብዙ ሚራክል ጌታ ወደ አጀንዳው ያስገባችኋል። ሃሌሉያ! በተአምራት ተጠርታችኋል። በተአምራት ተጠርታችኋል። አጠገባችሁ ያለው አጋጣሚ የመሰለ ከሆነ ተሸውደሃል በሉልኝ። እዚህ ቤት የመጣኸው አጋጣሚ ሆኖ አይደለም። ለሆነ አጀንዳ ተፈልገ ነው። ለሆነ የእግዚአብሔር ዓላማ ተፈልጋል። አጋጣሚ አይደለም አሁን እየኖርከው ያለው ህይወት በሉት። አጋጣሚ አይደለም አሁን ያለህበት ቤተሰብ በሉት። እግዚአብሔር ስላቀደህ ነው። በዛ ውስጥ የእግዚአብሔር አጀንዳ አንተ ላይ ስላለ ነው። የእግዚአብሔር ሐሳብ አንተ ላይ ስላለ ነው። ለቤቱ 8ኛ ልጅ ለመሆን አይደለም የመጣው። ቤተሰብ ስለሞከረ አይደለም እየተወለድክ ያለው። የእግዚአብሔር አጀንዳ አንተ ላይ ስላለ ነው። ጩሁና እንደ እግዚአብሔር በል። ስለዚህ ምን አሉት? እንደ ቃል። እስቲ ዛሬ እንደዚህ በሉ ልጨርስ። እንደ ቃሉ በሉ። ጌታ እንደ ነገረኝ እንደ ቃሉ ጉዳይን እጥልለታል፣ መረቤን እጥልለታል፣ ታንኳዬን እጥልለታል። ላይመስላችሁ ይችላል። እግዚአብሔር ግን እንደ ቃሉ ታማኝ ነው። ለቃሉ እግዚአብሔር ሁሌ ነው የምለው፣ ለቃሉ እግዚአብሔር ሰማይና ምድር ቢያልፍ ይቀለዋል እግዚአብሔር ቃሉን ከሚያስተላልፍ። ለቃሉ እግዚአብሔር የሆነ ጊዜ ላይ የሆነ በህይወት አደርጋለሁ ያለ ነገር አለ። ባንተ ድካም ሐሳቡን አይቀይርም። ለቃሉ እግዚአብሔር ታማኝ ነው። አይ አንተ ጌታ ሆይ በቃ ሰው ቀይር ስላልከው ጌታ አይሄድም ትቶክ። ለቃሉ እግዚአብሔር ታማኝ ነው። አሜን ነው። እንደ ቃልህ አሉት፣ እንደ ቃሉ ሆነላቸው። ታንኳቸው በአሳ ተጨናነቀ። ትላንትና መረብ ባዶ አጥበው ነበር። ዛሬ ግን ወዳጆቻቸውን ሁሉ ጠሩ። ሃሌሉያ! እስኪ ቀደም እስኪ አፈስ መረቤ። ዛሬ እናንተ ቃል ነው የባረከኝ ተቀምጦ አጠገቤ። አጠገባቸው ያለውን ሰው እንደዚህ በሉት፣ ጌታ እኮ ነው የምትልበት ነገር በቅርብ ህይወት ላይ ሊሆን ነው። አንተ ግን በሉት ትተወዋለህ። ትተወውና በሉት ትከተለዋለህ። ጌታን ትከተለዋለህ። ጥቅም የሚከተል ሳይሆን እግዚአብሔርን የሚከተል ሰው፣ በረከት የሚያሳድር ሳይሆን እግዚአብሔርን የሚፈልግ ሰው